ምን እየተካሄደ ነው? እኔ ገና እንደዚህ ሲመጣ ያየሁት። አረ የተነጋገርንበት ቦታ ነይ። አረ እባክሽ አታቂቢ። ከማን አንቺ ለዚህ እኮ ገና ነሽ፣ እድሜሽ እኮ ገና ነው። ለዚህ ምንድነው ጭራሽ ቸኮሌት? ሄይልዬ እኔ አላውቅም። እኔ እኮ ካንተ ጋር ነው የመጣሁት። ዝም በይ። እንደተነጋገራችሁ ደብዳቤ አዳ ማን ነው ልጁ? ማን ነው? ቶሎ በይ ንገሪ። ልጁ ማን ነው? ከማን ጋር ነው ለማጥፋት የተነጋገርሽው? እኔ ከማን ጋር ከምታሰማኝ ይውሰደኝ። ምን ቸኮሌት? አንቺ እመቤቴን በእድሜ ተላልቄ አላውቅም። እኔ ገላው ነው ሲያመጣ። ዝም በይ። ለዚህም ደርሰሻል። ከማን ጋር ነው የተነጋገርሽው? የልጁ ማንነት ንገሪ ቶሎ በይ። እሺ ለአንቺ አበባና ቸኮሌት የሚልከው ማን ነው? ኢየሱስ ምን ታረጊ ነው? ልበላው ነው? ኧረ ወይኔ ማርያምን! ኧረ ጌታዬ ምንድነው የምታሳየኝ? ልቀቂ! ምን አውቀሽ ነው የምትበይው? መጀመሪያ ማንነቱን ንገሪኝ ቶሎ በይ። አረ በጣም አፈቅርሻለሁ፣ በጣም ወድሻለሁ። እንደ እህትነት ነው አይደል? ይህንን አበባና ቸኮሌት ማን እንደላከልሽ ንገሪኝ። ጎዳዳ እኔና አንቺ የምንቆራረጥበት አውጥቼ ማለት ነው። ስሚ በሳማ ነው የምገርፍሽ። አሁን አለቅሽ። ንገሪኝ። ማን የላከልሽ? ንገሪኝ። ማን የላከው? ቶሎ በይ ንገሪኝ። ወይኔ ሄይልዬ ልታሳብጂኝ ነው። ወይ አንተ ራስህ አላቂ ሊሆን ይችላል። አሁን ለምሳሌ አንተ ከማን ጋር ነው ጠፍተሽ ነው ያልኩሽ ቦታ ምን ማለት ነው? የት ነው የተቀጣጠርሽው? ጎዳና ንገሪኝ። ዝም በይ። ከማን ጋር ተቀጣጣችሁ? እየጠየቅኩሽ ነው። ፀጉርሽን እንዲህ አትበይብኝ። ወይ ልጄ ምን ቸኮሌትና አበባ የላከልሽ ማን ነው? እኔ አላውቅም። እሺ ጆሮስ ተገባ ነው እንዴ? ጎራዳ የሚቀለድ ንገሪኝ። ትነግሪኛለሽ። ተስፋ የቀረው ለዚህ ነው እንዴ? እንደዚህ ላይ ያደረገች አንቺ ማን የላከልሽ? ይሄ ልጅ ነው የማውቃለው። ከማን ጋር ነው የተነጋገርሽው? ጎዳዳ እና አንቺ እንቆራረጥ። ይሄ የመጨረሻ ቀን ከዚህ ደርሰሻል። አንቺ ገና ለዚህ በጣም ገና ነሽ። ጭራሽ ቸኮሌት በአበባ ታስልኪያለሽ እንዴ?